ዶርማችን ወደ ሆቴላችን ወደ ቤታችን። ባይ ዘ ዌይ እንደዚህ አይነት ኪፋብ ነው የሚሰጣችሁ። እችን ተጠቅማችሁ ሆቴሉ ማክስ ነው። ከማን ያ ሆቴል ዝም አድርግ አንተ። ኤኒዌይ በዚህ ኪባብ ነው የምትጠቀሙት። የሆቴሉ ስም አለበት። እችን በተን ታፕስ ታረጓት በር ይከፈታል። ከዛ ክፍላችን ስንገባ ጨለማ ነው። ኦኬ ላውንድሪ ያለው ማለቅለቂያ መዘብዘፊያ አይደል ነው። ዲተርጀንት ይሄ እንትን አይረን አይላንድ አለ እዚህ ጋር። ቆሻሻ መጣያ ስትስቡት ቆሻሻ መጣያ ነው። ኢንዳክሽን ኩከር አለ። ገራሚ ፍሪጅ እናን ኦቨን እና ስቶቭ። ይሄ እንደ ፓንትሪ አይነት ሆኖ ግን ምንም ሼልፍ ስለሌለው ምንም ዕቃ ታስቀምጡበትም። በከንቱ ነው የሰሩት ይሄንን ክፍል። ስልክ አላቸው መደወል ከፈለጋችሁ። ዕቃ ማጠቢያ እስከነ ግርማ ሞገሱ። እስኪ ተመለስ ወደ ነበርኩበት። ከዛ ሁለተኛ መኝታ ቤት አነስ ያለው ስትወጡ በዚህ በኩል የራሱ በረንዳ አለው። ታች ስናይ የነበረው የአትላንቲክ ውቅያኖስ። ሁለተኛ ቤድሩም ውስጥ መኝታ ቤት አለላችሁ። አሚድ ቲቪ አለ፣ መኝታ ቤት አለ። ዋናው ሳሎን ከሳሎን ጋር ናችሁ። ኪችኑ እንደዚህ ነው ማለት ነው። ደን ዋና ቤድሩም በዚህ በኩል ያለው ቪው ደግሞ አስገራሚ። ዴይቶና ከተማ ይሄንን ነው የሚመስለው። ምንም ብዙ የሚታይ ፎቅ ምናምን የለው። መኖሪያ ቤቶች፣ ካፍቴሪያ፣ ሆቴል ምናምን ያለው በአብዛኛው በዛኛ ቦታ ስለሆነ ደግሞ አሁን ያለነው ፔኒንሱላ ወይ ደግሞ ባህሩ አጠገብ ስለሆነ ማለት ነው። ትላንትና የገዛኋት ቀሚሴ ታስቃለች ስትታይ። እነን ማስተር ባትሩም፣ standing shower, and then this is the toilet. So ይሄንን ይመስላል። መልካም የፋሲካ በዓል ይሁንላችሁ። በመዞር ዋይ አይ ዶንት ጌት ኢት ጭንቅላት